ሰላም ሰላም ውድ የዚህ ቻናል ተከታታዮች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአዲስ ቪዲዮ ተገኝቻለሁ። በዚህ ቪዲዮ ውስጥ እንግዲህ ምርምሮችን ወይም የጥናት ጽሁፎችን በግልጽና በራስ መተማመን ለማቅረብ እንዲረዳችሁ 10 ጠቃሚ የሆኑ ምክሮችን ይዤላችሁ መጥቻለሁ። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ብታደርጉ ቻናሉን ትደግፋላችሁ። እንዲሁም አዳዲስ ቪዲዮ ሲለቀቅ ቶሎ ይደርሳችኋል ማለት ነው። ስለዚህ ሰብስክራይብ አድርጋችሁ ጀምሩ። አሁን ወደ ጉዳያችን እንግባ። እንግዲህ ምንድነው የሚለው ቶፕ 10 ቲፕስ ቱ ኪፕ ኢን ማይንድ ዌን ፕሬዘንቲንግ ዩር ሪሰርች ኢፌክቲቭሊ ይላል። እንግዲህ ባለፈው አንድ ቪዲዮ ሰርቼ ነበር። እሱም ሪሰርች ፕሬዘንቴሽናችን ከማቅረባችን በፊት የሚያስፈልጉ ዋና ነጥቦችን ነግሬያችሁ ነበር። በዛሬው ዕለት ደግሞ ፕሬዘንቴሽን ላይ ፕሬዘንት እያደረግን እያለ ማድረግ ያሉብን 10 ምርጥ ምክሮችን ነው የምነግራችሁ። እንግዲህ እያንዳንዳቸውን ስናይ የመጀመሪያው ናው ዩር አውዲየንስ ይላል። መጀመሪያ አውዲየንሳችን ማን እንደሆነ ምን ማድረግ ማወቅ እንዳለብን ይነግረናል። ወይም ታዳሚያችን ማን እንደሆነ ማወቅ የመጀመሪያው ኢፌክቲቭ እንድንሆን የሚያደርገን ነገር ነው። አንደርስታንድ ሁ ዩ አር ፕሬዘንቲንግ ቱ፣ ለማን ነው የምናቀርበው? አር ዘ ኤክስፐርትስ፣ ባለሙያዎች ናቸው? ጄኔራል አካዳሚክስ፣ ምሁራን ናቸው? ስቱደንትስ፣ ለተማሪዎች ነው የምናቀርበው? ወይስ ነን ስፔሻሊስትስ፣ ከባለሙያ ውጭ የሆኑ ሰዎች ነው የምናቀርበው? ስለዚህ እነዚህን ማወቅ ያስፈልጋል። ለምሳሌ እዚህ ጋር እኔ ይዤላችሁ የመጣሁት አንድ ታይትል አለ። እሱም ታክሊንግ ፕላንት ዲዚዝስ ዊዝ ኔቸር ቤዝድ ሶሉሽንስ ይላል። እንግዲህ የሚቀርበው ለሳይንቲስቶች ቢሆንና ምን ማድረግ እንዳለብን በእያንዳንዱ ነጥብ እያነሳው ምሳሌ የምሰጣችሁ ይሆናል። Your audience will likely have a strong foundational knowledge of plant pathology, experimental design and terminology ይላል። እንግዲህ ለሳይንቲስቶች ከሆነ እያቀረብኩ ያለሁት እነዚህ ምን ይኖራቸዋል ተብሎ ይጠበቃል? ስትሮንግ ፋውንዴሽናል ኒውሌጅ ይኖራቸዋል። ኤክስፐሪመንታል ዲዛይንን ያውቃሉ። ተርሚኖሎጂዎችን ወይም የፕላንት ፓቶሎጂን ተርሚኖሎጂዎች በደንብ የሚያውቁ ናቸው ብዬ መዘጋጀት ይኖርብኛል ማለት ነው። ሁለተኛው ነጥብ ምንድነው? ስታርት ዊዝ ስትሮንግ ኦፕኒንግ ይላል። አጀማመራችን እንግዲህ ትልቅ ተጽዕኖ ይፈጥራል። አውዲየንሳችን አይተናል። አውዲየንሳችን ካወቅን በኋላ አጀማመራችንም ለኛ ፕሬዘንቴሽን ኢፌክቲቭነስ ትልቅ ተጽዕኖ አለው ማለት ነው። ካፕቸር አቴንሽን ፍሮም ዘ ቢጊኒንግ ዊዝ ሳምሲንግ ሚሞሬብል ዚስ ሴትስ ዘ ቶን። ምን ማለት ነው? ጠንካራ የሆነ መክፈቻ ንግግር ማድረግ ይኖርብናል። ትኩረታችን ከመጀመሪያው በማይረሳ ነገር አውዲየንሳችን መሳብ ይኖርብናል። ይህ እንግዲህ ቃናውን ጥሩ ያደርገዋል ማለት ነው። ለምሳሌ ሰርፕራይዚንግ ፋክቶችን በመጀመሪያ ኦፕኒንግ ላይ መናገር። ለምሳሌ እንግዲህ ታይትሉን ነግሬያችኋለሁ። ዲድ ዩ ኖው 1/3 ኦፍ ግሎባል ክሮፕ ሉዝ ኢዝ ዲው ቱ ፕላንት ዲዚዝስ። አሁን ይሄ በደንብ የእናንተ ሪሰርች አስፈላጊ እንደሆነ የሚያመላክት ነገር ነው። ከመጀመሪያው ጠንካራ ነገር ስናቀርብ እንደዚህ አይነት ነገሮችን ማቅረብ ይጠበቅብናል። ጥያቄ መጠየቅ። What if we could predict a plant disease outbreak before it even happens? አያችሁ፣ ይሄ የእጽዋት በሽታ ገና ከመከሰቱ በፊት መተንበይ ብንችልስ ብለን በጥያቄ መልክ ለአውዲየንሳችን ማቅረብ ይኖርብናል። ሌላው ምንድነው? በስቶሪ መጀመር ያስፈልጋል። ለምሳሌ ኢን ስሞል ፋርም ኢን ብላንክ ይላል። እዚህ ጋር ቦታውን ነው
የሆነ ቦታን መጥቀስ ትችላላችሁ። ለምሳሌ ጎጃም ልንል እንችላለን፣ ኦር ደቡብ ኢትዮጵያ ሊሆን ይችላል። a farmer lost his entire tomato crop overnight እንደምንሰራበት አካባቢ እንግዲህ እዚህ ጋር ሚስማማንን ማስገባት እንችላለን። ይህ እንግዲህ ምንድነው የሚያመላክተው? ስታትመንት ኦፍ ፕሮብለሙ እዚህ ላይ እንደሆነ ይነግረናል በትክክል። our research aims to prevent such tragedies ይላል የኛ ሪሰርች። ስለዚህ ዋና አላማው ምንድነው? እንደዚህ ያሉ አሳዛኝ ሁኔታዎችን ለመከላከል ነው የሚለው። ስለዚህ ስታርት ዊዝ ስትሮንግ ኦፕኒንግ የሚለው ትልቅ ቫልዩ እንዳለው መረዳት ይኖርብናል። ሌላው ሶስተኛው ነጥብ ቢ ክሊር ኤንድ ኮንሳይዝ ይላል። ግልጽና አጭር ማድረግ አለብን። ይህም ምንድነው? አቮይድ ሎንግ ኤክስፕላኔሽንስ ፎከስ ኦን ዘ ፐርፐዝ ዋት ዩ ዲድ ዋት ዩ ፋውንድ ኤንድ ዋት ኢት ሚንስ። እንደ አንዳንድ ጊዜ የምናቀርበው ነገር ዝም ብሎ በኤክስፕላኔሽን ምንም የማያውቁ አስመስለን የቀረቡትን ሰዎች የምናብራራ ከሆነ እያንዳንዱን ተርም ዲፋይን የምናደርግ ከሆነ ወርዱን በወርድ አሁንም ኤክስፕሌን የምናደርግ ከሆነ ሰው እናሰለቻለን። ስለዚህ ፐርፐዙ ላይ ብቻ ማተኮር፣ ምን እንደሰራን እሱ ላይ ብቻ ያደረግነውን ነገር ያገኘነውን ነገር ወይም ፋውንዴሽን እና ምን ማለት እንደሆነ እሱን ብቻ ጠቅሰን ማለፍ ይጠበቅብናል ማለት ነው። ያዛ ሰልች ነው የሚሆነው። አራተኛው ስትራክቸር ዩር ፕሬዘንቴሽን ስትራክቸር ይኖረዋል። ሶ ፎሎ ኤ ሎጂካል ፍሎ ሶ ዩር ኦዲየንስ ካን ኢዚሊ ፎሎ ዩር ሪሰርች ስቶሪስ ይላል። የዝግጅት አቀራረብን እንግዲህ በውቅር ማድረግ ማለት ነው። እንግዲህ ስናቀርብ ይሄ ስትራክቸር ምን መሆን እንዳለበት ልንገራችሁ። ኢንትሮዳክሽን ላይ ኦቨርቪው ኦፍ ፕላንት ዲዚዝ ኢን ቶማቶ። ስለዚህ ትንሽዬ ነገር ማቅረብ ይጠበቅብናል። እዛ ፕሮብለሙ ምንድነው? ራይዚንግ ሬዚስታንስ ቱ ኮመን ፈንጂሳይድስ። በጣም ኮመን የሆኑ ፈንጂሳይዶችን በተደጋጋሚ እንግዲህ ሊጠቀም ይችላል አካባቢው። ይሄ ሬዚስታንስ ይፈጥርና ዲዚዙን የማንቆጣጠርበት ደረጃ ላይ ይደርሳል። ስለዚህ ለዚህ አማራጭ ኦርጋኒክ ትሪትመንቶችን መጠቀም እንደሆነ እና እኛ እዚህ ላይ እየሰራን እንደሆነ መግለጽ። እዛ ሜቶዶሎጂያችንም እንዲሁ ባጭሩ መግለጽ ይጠበቅብናል። ፊልድ ትራያልስ ዊዝ 3 ኦርጋኒክ ትሪትመንትስ ይላል ለምሳሌ። ሌላው ሪዛልት ነው። ሪዛልታችን አጭር መሆን አለበት አሁን የምናቀርበው ማለት ነው። ትሪትመንት ኤ ሪዲዩስድ ኢንፌክሽን ባይ 60% ይላል ለምሳሌ። ትሪትመንት ኤ ኢንፌክሽኑን በ60% ሪዲዩስ እንዳደረገ ባጭሩ መግለጽ፣ ብዙ ኤክስፕላኔሽን ሳያስፈልግ ማለት ነው። ሌላው ዲስኬሽን ፖሲብል የሆኑ ሜካኒዝሞችን ማስታወስ ይኖርብናል። እዛ ኮንክሉዥን ነው። ኮንክሉዥናችንም እንዲሁ አጭር መሆን አለበት። ምክንያቱም እያወራን ያለነው ስለ ፕሬዘንቴሽን ነው። እንግዲህ ራይት አፑ ወይም ዶክመንቱ ላይ እኮ ብዙ ነገር ይኖራል። ነገር ግን ፕሬዘንቴሽን ላይ ማካተት ያለብን የማይቀሩ ነገሮችን ብቻ መሆን አለበት። ትሪትመንት ኤ ኢዝ ኤ ፕሮሚሲንግ ኢኮ ፍሬንድሊ ኦፕሽን ብንል ለምሳሌ 60% ነው ሪዲዩስ አድርገናል። ስለዚህ ኮንክሉዥናችን ትሪትመንት ኤ ኢዝ ኤ ፕሮሚሲንግ ኢኮ ፍሬንድሊ ኦፕሽን የሚለው ባጭር ይገልጽልናል ማለት ነው። አምስተኛው ምንድነው? ዩዝ ቪዥዋል ዋይዝሊ ይላል። ቪዥዋልስ ሹድ ሳፖርት ዩር ስፒች ኖት ዲስትራክት ኦር ኮንፊውዝ ይላል። ምስሎችን መጠቀም ነው ለፕሬዘንቴሽን አንድ ዋና ጥሩ ዘዴ የምንለው ነው። ይሄ የእይታ ምስሎች ንግግርን ሊደግፉ ይገባል እንጂ ኮንፊውዝ ማድረግ የለባቸውም ይላል። እኛ አንዳንድ ጊዜ የምናስቀምጣቸው ምስሎች ትክክለኛ የምንናገረውን የሚገልጹ መሆን አለባቸው። ለምሳሌ ስላይዱ ሙሉ በቴክስት ከመሙላት ይልቅ ዚስ ግራፍ ሾውስ ዲዚዝ ሴቨሪቲ ኦቨር ታይም ብለን አሁን መግለጽ ያስፈልገናል። በቁጥር በሰንጠረዥ ከማስቀመጥ ይልቅ ቀጥታ
ግራፏን ብቻ አስቀምጠን ዲስከስ ማድረግ ወይም መነጋገር አለብን። ይሄ ለፕሬዘንቴሽናችን ጥሩ የሆነ ኢሜጅ ይኖረዋል ማለት ነው። ሌላው ዩዝ ቡሌት ፖይንትስ ኤንድ ሌቭልድ ግራፍስ ዊዝ ሪዴብል ፎንትስ ኤንድ ከለርስ። ቡሌት ፖይንቶችን መጠቀም ሌቭልድ የሆኑ ግራፎችን ከሪዴብል ፎንት እና ከለር ጋር መጠቀም ለኢፌክቲቭነሳችን መሰረቶች ናቸው። ስድስተኛው ፕራክቲስ ዩር ታይሚንግ። ታይም በነገራችን ላይ ትልቁን ሚና ይጫወታል ፕሬዘንቴሽን ላይ። አንዳንድ ጊዜ ስለ ራሳችን ብቻ ኢንትሮዱስ የምናደርግ እዛ በኋላ ኢንትሮዳክሽን ላይ እዛ ኦብጀክቲቭ እዛ ስታትመንት ኦፍ ፕሮብለም እያል ሜቶዶሎጂ ሳንገባት ሰዓት ሊያልቅ ይችላል። ራሳቸውን ለማስተዋወቅ 5 ደቂቃ ይፈጃሉ። እዛ በኋላ የተሰጡት እኮ 10 ደቂቃ ሊሆን ይችላል። ሳይል ኦብጀክቲቭ ሲያነብ 1-3 ደቂቃ ይፈጃል። እዛ ስታትመንት ኦፍ ፕሮብለም እዛ ሲል ሜቶዶሎጂ እንደደረሰ ሰዓት ሊያልቅ ይችላል። ይሄ አቀራረባችን ውጤታችን ላይ ትልቅ ተጽዕኖ ይኖረዋል። ስለዚህ አጭር እንዲሆን በአጭር ጊዜ መጨረስ እንድንችል መጀመሪያ ማድረግ ያለብን ነገር አለ። እሱ ምንድነው? ፕራክቲስ። በአጭር ጊዜ መጨረስ እችላለሁ ወይስ አልችልም የሚለውን ፕራክቲስ ማድረግ ያስፈልጋል። ስለዚህ 10 ደቂቃ ለምሳሌ የሚሰጠን ከሆነ በ8 እስከ 9 ደቂቃ ባለው ውስጥ ፕሬዘንቴሽናችን በግላችን መጨረስና በሰዓት እየተቆጣጠርን ፕራክቲስ ማድረግ ይጠበቅብናል ማለት ነው። 7ኛው ስፒክ ኮንፊደንትሊ ኤንድ ክሊርሊ። ኮንፊደንስ ከሌለም አሁንም ችግር አለ። ስለዚህ በድፍረትና በግልጽ መናገር ትልቅ ቫልዩ አለው። እዚህ ጋር ዩር ዴሊቨሪ አፌክትስ ሃው ዩር ሜሴጅ ኢዝ ሪሲቭድ። ስፒክ ዊዝ ፐርፐዝ ይላል። የምናቀርብበት መንገድ እንግዲህ ከዋናው የምርምር መልእክት ላይ ተጽዕኖ ሊያሳድር ይችላል። እኛ የምናቀርብበት ወይ ስለዚህ በዓላማ መናገር ያስፈልገናል ማለት ነው። ስፒክ ዊዝ ፐርፐዝ። ለምሳሌ አቮይድ ሳይንግ አንዳንድ ጊዜ ሰው ሲያቀርብ ይላል። በጣም አሰልችና የማይመከር ነው በፕሬዘንቴሽን ጊዜ። ኮንፊደንትሊ እና ክሊርሊ ማቅረብ ያስፈልጋል። ሶ አይ ካይንድ ኦፍ ፋውንድ ዛት ሜቢ ዚስ ትሪትመንት ወርክስ ምናምን እያልክ አሁን ብታቀርብ ተቀባይነት አይኖረውም። ኢንስቲድ our results clearly show that treatment is significantly outperformed the others in reducing disease። በቃ እርግጠኛ ሆነን መናገር ሜቢ ምናምን አይባልም። እኛ ሪሰርች ሰርተን ሜቢ ካልን ትልቅ ችግር እንዳለ ነው የሚያመለክተው። ስለዚህ ሹርሊ መናገር ያስፈልጋል። ሜክ አይ ኮንታክት ኤንድ ስፒክ አት ስቴዲ ፔስ። አይ ኮንታክት ትልቅ ቫልዩ አለው። አሁንም እነሱን ነገሮች ማሟላት ያስፈልጋል። ሌላው 8ኛው አንቲሲፔት ኩዌሽንስ ይላል። ጥያቄዎችን አስቀድሞ ማሰብ፣ ምን ጥያቄዎች ሊመጡ ይችላሉ የሚሉትን አስቀድመን ማሰብ ያስፈልገናል። አውዲያንሳችን ካየን በኋላ ቢ ሬዲ ፎር ቦዝ ክላሪፊኬሽን ኤንድ ክሪቲክ። እንግዲህ አንዳንድ ጊዜ ክሊር ያልሆኑ ነገሮች ሊጠየቁ ይችላሉ። ክሊር አድርገን ካላቀረብ ኦር ክሪቲካል የሆኑ ኩዌሽኖችም ሊመጡ እንደሚችሉ ማሰብ መገንዘብ ያስፈልጋል። ለምሳሌ if your study didn't include long term soil health data። እንግዲህ የምንሰራው ኦርጋኒክ የሆኑ መከላከያዎች ላይ ነው ብለናል። ስለዚህ ሪሰርቻችን ላይ ሎንግ ተርም ሶይል ሄልዝ ዳታ ከሌለን ለምሳሌ ምን ልንጠየቅ እንችላለን የሚለውን አብሮ ማሰብ ያስፈልጋል። ለምሳሌ how does treatment A affect soil microbiota over time ሊል ይችላል አንድ የማይክሮባዮሎጂ ምሁር የሆነ ሰው። ስለዚህ prepare a thoughtful response። thoughtful የሆነ ሪስፖንስ ማዘጋጀት ያስፈልጋል። ለዚህ ምንድነው ማለት ያለብን? that is a great question
አሪፍ ጥያቄ ነው። our current study focused on disease suppression አያችሁ የዛሬው አሁን ያደረግነው ጥናት በበሽታ መከላከል ላይ ያተኮረ ቢሆንም በቀጣይ ጥናት የረጅም ጊዜ ውጤቶችን ለመገምገም አቅደናል። አያችሁ but we plan to assess long term effects in a follow up study ይላል። እንደዚህ አይነት ነገሮችን ማዘጋጀት ያስፈልጋል። ዘጠነኛው ምንድነው? ሃይላይት ዘ ኢምፓክትስ። ለምሳሌ የኛ ምርምር ከላብራቶሪ በላይ ለምን እንደሚያስፈልግ በትክክል መግለጽ ሃይላይት ማድረግ ያስፈልጋል። ለምሳሌ our findings can help reduce farmers dependence on synthetic chemicals ይላል። የኛ ግኝቶች ገበሬዎች በሰው ሰራሽ ኬሚካሎች ላይ ያላቸውን ጥገኝነት ለመቀነስ ዘላቂና የምግብ ዋስትና ለማስፋፋት ያግዛል። promoting sustainable agriculture and food security የሚለው this connects your research to broader societal benefits። እንግዲህ የጥናት ሰፊውን የማህበረሰብ ጥቅሞች የሚያገናኝ እንደሆነ ይነግራል ማለት ነው፣ ሃይላይት ያደርጋል። የመጨረሻው እንግዲህ መጀመሪያ ስታርት ዊዝ ስትሮንግ ኦፕኒንግ ብለናል። ኢንዲንጋችንም እንዲሁ ስትሮንግ መሆን ይጠበቅበታል፣ ወይም ጠንካራ አጨራረስ ሊኖረን ይገባል። ለምሳሌ ሚሞሪብል የሆነ ክሎዚንግ፣ የማይረሳ መዝጊያ መጠቀም ያስፈልጋል። ለምሳሌ our eco-friendly treatment offers an effective affordable solutions to a major agricultural problem. Together we can make crops healthier and agriculture more sustainable. You might also end with a call to action. We invite collaboration for field trials on larger scale. እንግዲህ ይሄን እንደየራሳችሁ ፊልድ ኦፍ ስተዲ መውሰድ ትችላላችሁ ማለት ነው። ለዛሬ ይጠቅማችኋል ብዬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። ከተመቻችሁ በቀጣይ እንደዚህ አይነት ቪዲዮ እንዲሰራላችሁ ቪዲዮውን ላይክ በማድረግ ኮሜንት ላይ አስተያየታችሁን አስቀምጡልኝ። ለዛሬው ሰላም ሁኑ።